እኔ ሱስ ይዞኛል ልወጣው የማልችለው አይነት ሱስ ከእንደገና መውጣት የማልፈልገው አይነት ሱስ ውስጥ ነው አሁን ያለሁት። ሁላችንም እንቅልፍ እንወዳለን። እንቅልፍ አልወድም የሚል ሰው ካለ በጣም ይገርመኛል። ሳምንት አንድ ብርጭቆ ላልጠጣ እችላለሁ። አስታውሽ ከውሃ ይልቅ በህይወቴ ጠጣሁ ብዬ የማስበው አምቦ ውሃ ነው። ወፍራወሩ ወዝ የሌለው ሰው ማለት እኔ ነበርኩ። እኔ በጣም ብዙ እድሜ እንዳባከንኩት ነው የሚሰማኝ ማለት ነው። ጌታ አመሰግናለሁ ጤና ስለሰጠኝ፣ ቤተሰብ ስለሰጠኝ፣ እውቀት ስለሰጠኝ። ተመልካቾቼ እንደምን አላችሁልኝ? በቅድሚያ ሁላችሁንም ላመሰግናችሁ እወዳለሁ። እንግዲህ ባለፈው በሰራሁት ቪዲዮ ላይ ብዙዎቻችሁ ሀሳብ አስተያየታችሁን ሰጥታችሁኛል። እንድቀጥል እንድበረታታም አድርጋችሁ መልዕክት ልካችሁልኛል። በጣም ነው የማመሰግነው። I'm very grateful አብራችሁኝ ሀሳብ ስለሰጣችሁ። ትንሽ የማውቃትን ነገር እና ተገብረት የጠቀመችኝን ነገር እንዳካፈላችሁ ስለፈቀዳችሁልኝ እጅግ በጣም አድርጌ ነው የማመሰግነው። አብዛኞቻችሁ ሰብስክራይብ አድርጋችኋል። አሁንም ሰብስክራይብ፣ ላይክ እና ሼር እንድታደርጉልኝ በአክብሮት ጋብዛለሁ። ምክንያቱም ቻናሉ ብዙ ነገሮችን የሚሰራበት ያቀድኩበት ነው እና within 15 days እንግዲህ ላውንች አደርጋለሁ የመጀመሪያ ሾው። እሱም እንግዲህ አይታችሁ ብዙ አስተያየት እንደምትሰጡኝ ተስፋ አደርጋለሁ። ቢካዝ በደንብ መስራት ስለምፈልግ ነው። ከሰራሁኝ ድምት አድርጌ መስራት ነው የምፈልገው እና ከዚህ በፊት ምናልባት ሀገሬ ቴሌቪዥን ላይ የማቀርባቸውን ተምሳሌት፣ ናብሊስ እንዲሁም መዝናኛ ሾው ላይ ያሉ ፕሮግራሞች የምትመለከቱ ከሆነ እነሱ እንግዲህ በጣም ቆንጆ የነበሩ ናቸው። ስለዚህ እንደዛ አይነት ስራ ወይም ከዛ በበለጠ ስራ ማምጣት ስለምፈልግ ይሄ የዩቲዩብ ቻናል በጣም ይጠቅመኛል ማለት ነው። ስለዚህ አብራችሁኝ ስለምትሆኑ እጅግ በጣም ነው የማመሰግነው። ባለፈውም እንግዲህ የሰራሁት ቪዲዮ ላይ ያው እኔ በተገብራቸውና የጠቀሙኝ እንደው ለእናንተ ያግዟችሁ ይችላሉ የማስባቸው ነው እንጂ አብዛኞቻችሁ ከዚህ የተሻለ ልምድና ክህሎት ይኖራችኋል ብዬ አስባለሁ። ስለዚህ እንማማርበታለን ማለት ነው። ሰው ዛሬ ደግሞ አንድ ነገር መናገር ፈልጌ ነው። እንዳጋጣሚ ወደ ስራ ልወጣ ነው፣ ግን ይሄን ነገር ሼር ሳላደርግ መሄድ ስላልፈለግኩኝ ነው ዛሬ የተገኘሁት እዚህ። አንድ ነገር ልነግራችሁ ነው። እኔ ሱስ ይዞኛል ልወጣው የማልችለው አይነት ሱስ ከእንደገና መውጣት የማልፈልገው አይነት ሱስ ውስጥ ነው አሁን ያለሁት እና ይሄ ሱስ ደግሞ ከሰው ተጋብቶብኝ ነው ወይም በሰው ፒር ፕሬሸር በሚባለው መልኩ ወደ እኔ የመጣ ከዚህ በፊት የማላውቀው ነገር ግን የወደድኩት ሱስ ውስጥ ነው ያለሁት እና ከነዚህ ሱስ ውስጥ እንዴት ልውጣ ወይስ ደግሞ አብረን እንግባ የሚለውን ነገር እናንተ ከዚህ ፕሮግራም በኋላ የምታዩት ነው የሚሆነው። ግን I fell in love with these things። እነዚህ ነገሮች ደግሞ የእውነትም ኢምፓክትፉል ሆነው ህይወቴ ውስጥ ገብተዋል እና እነዚህ ነው ሼር ላደርጋችሁ የምፈልገው። ይህንን ሀሳብ እንግዲህ ያገኘሁት ከአንድ በጣም ከምወደው ከማከብረው ወዳጄ ነው። በቃ ይሄን የሚያስቀናችሁ መንፈሳዊ ቅናት ያለበት የሚያስቀናችሁ ሰው አለ አይደለ? እንደዛ በሁሉ ነገር ውስጥ ትክክል ያለ አይነት ሰው ነው እና how like እንዴት እንደዚህ ልትሆን ቻልክ? እንደዚህ ነው ህይወት ያማረልህ ብዬ ስለው አይዱ እነዚህ ነገሮች እና እነሱ ህይወቴ ላይ ለውጥ አምጥተዋል። በቃ you should try it ብሎ ነው ያለኝና ለምንድን ነው እስቲ just በሞክረው ምንም በወቅቱ እኔ ላይ የሚቀንሰው ነገር አልነበረም እና ብዙ ነገር ተጠቀምበታለሁ ብዬ አስቤ ነበር። then I tried it እና ሱስ ውስጥ ገብቼላችኋለሁ ማለት ነው። እስኪ እናንተም ይሄንን ሀሳብ ያዙትና ከገዛችሁት ትወዱታላችሁ፣ ብትተገብሩት ለውጣችሁን ትመለከታላችሁ። ደግሞ ነው like አይሆንም ብላችሁ የምትሉ ከሆነ ጻፍቴ ግን እኔ like I just want to share it ለእናንተ ለውድ ተመልካቾቼ ማለት ነው። አንደኛ ሱስ የገባሁበት ወይም ሱስ የያዘኝ ነገር ምንድነው? በጠዋት መነሳት ላይክ እንግዲህ ሁላችንም እንቅልፍ እንወዳለን። እንቅልፍ አልወድም የሚል ሰው ካለ በጣም ይገርመኛል እና እኔ በጣም ነው በፊት ተኛ ነበረ ስላችሁ በጣም ሌት ነው የምተኛው ስላችሁ ያለማጋነን ከሚድናይት በፊት አልተኛም። ብዙ ጊዜ አነባለሁ፣ አስተማሪ ነኝ፣ ሌሎች ሳይድ ሀስሎች አሉብኝ እሰራለሁኝ። ያ ነገር ተለማምዶኝ ከ6 ሰዓት በፊት አልተኛም።
ብዙውን ጊዜ ደግሞ እንደው አብዛኛውን እኩል ባልልም 7 ሰዓት አንዳንድ ጊዜ 8 ሰዓት የሚተኛበት ጊዜ አለ። ምክንያቱም ነው ላይፍ እንኳን ተኝተን ሰርተንም አልሆነም አይደለ? ሰው እንደዛ ነበረ። ከዛ በኋላ ግን ጠዋት ብዙውን ጊዜ ቢሮ በጠዋት የማያስገቡ ስራዎች አሉ ወይም በቃ ወንስ ነው ነው በጠዋት መሄድ የሚኖርብኝ። ስለዚህ ሞርኒንጌ እስከ 4 ሰዓት ድረስ ምናምን እተኛለሁ። ሌሊቱን ስሰራ አድሬ ጠዋት ላይ ብተኛ ነበረ ፍላጎቴ ነበረኝ። ከዛ በኋላ ምን ሆነ እንደዚህ እየተለማመድኩኝ 4 ሰዓት ብነሳ ወይ 3 ሰዓት እንደ 3 ሰዓት ብነሳ ከ3 ሰዓት በኋላ ተነስቼ ታጥቤ ለብሼ ወይ ቁርስ በልቼ በቃ ተዘጋጅቼ ወደ ስራ ሄጄ ስራ ቦታ እስክገባ 5 ሰዓት ወይ 6 ሰዓት ይሆናል። ከ6 ሰዓት በኋላ ደግሞ ያለው ከሰዓቱ ደግሞ ከሰዓት በጣም ነው የሚፈጥነው ነው። ምሳ በልታችሁ ኮፊ ጠጣታችሁ ስራ ምናምን ስትሄዱ ላይ 2 ሰዓት እንኳን ላትሰሩ ትችላላችሁ። እንደሱ ሆኖ በእና 11 ሰዓት ተኩል ያልቃል ወይ 12 ሰዓት ይሆናል። ከዛ በኋላ በቃ መሸ ማለት ነው። ከዛ ቤት እንመለሳለሁ ወይም ከጓደኞቼ ጋር ላመሽ እችላለሁ። 1 ሰዓት 2 ሰዓት ቤት ብንገባ ፋሚሊ ታይም ቤት ደግሞ እንሰጥና ከዛ በኋላ ወደ ስራ ነው የምንሄደው። ያ ስራ በግል የሚሰራ አይነት ስራ ስለሆነ ዊዶም ኢንትራክት አናደርግም ምናምን እና በጣም ለኔ ቀኑ በጣም አጭር የሚሆንብኝ ጊዜ ቀን ነበረ ማለት ነው። እና መጀመሪያ ላይ እኔ በጠዋት ነው የምነሳው ብሎ ሲለኝ ምን ያህል ስንት ሰዓት ነው የምትነሳው? 10 ሰዓት ነው። ዩዥዋሊ 10 ሰዓት ላይ ነው የምነቃው። 10 ሰዓት እስከ 11 ሰዓት ባለው ሰዓት ላይ ስራዎችን አክቲቪቲዎችን እዘገጃጃለሁ ለመውጣት እና ከቤት 11 ሰዓት ወይም 11 ተኩል እወጣለሁ። ቢሮ ግን 12 ሰዓት ነው የሚደርሰው። ከ12 ሰዓት ጀምሮ እስከ ቀኑ 6 ሰዓት ላይ ላለኝ ስራ በቂ ነው ያለኝ። ልክ አሁን ሰዎች 2 ተኩል ሲገቡ እሱ 2 ሰዓት ተኩል በፊት ቢሮ ተገኝቶ ስራውን ጨርሷል ማለት ነው። ዘን አሰብኩት ምን ያህል ሊቀልልን እንደሚችል። ከቀኑ 6 ሰዓት እስከ ሌሊቱ 10 ሰዓት we have like a lot of free time ሌሎች ሳይድ ሀስሎች በሰዓታቸው በጊዜያቸው ለመስራት ማለት ነው ለመተኛት ምናምን። ይሄን ነገር እስቲ ለምንድነው ማልሞክረው? እኔ ማስተካከል አለብኝ፣ በስነ ስርዓት መተኛትም አለብኝ። ለምንድን ነው እነዚህን ስራዎች በቀን ሰዓት መስራት የማልችለው? የመሳሰሉትን ነገሮች ማስተካከልና አብዛኛው ታይም ማኔጅመንታችንን ማስተካከል ነው። ስለዚህ የትኛውን በየትኛው ሰዓት ብሰራው የትኛውን በየትኛው ሰዓት ብሰራው ብዬ መዳደኩት ማለት ነው። ስለዚህ ዩዥዋሊ አሁን 11 ሰዓት ተኩል ወይም በጣም ሄደ ቢባል 12 ሰዓት በቃ ሻርፕ 12 ሰዓት ላይ አላርም ይጮሃል። እኔ እነቃለሁ፣ ቤት ያሉ ሰዎች ይነቃሉ፣ ልጄ ትነቃለች፣ አለቀ። ከዛ በኋላ እኔ ተዘጋጅቼ ጸሎቴን ታጥቤ ብዬ ልጄን ትምህርት ቤት ሸኝቼ እኔ 1 ሰዓት ላይ ጨርሳለሁ። በቃ ወይ 1 ሰዓት ተኩል ምናምን ከ20 አካባቢ ላይ እሷም ትሄዳለች። እኔም ከዛ በኋላ ኢቨን ስራ እንኳን ብሄድ ወይም ስራ ብሰራ በሞራል በቃ ፍሬሽ ሆኜ ነው የምሰራው። ጠዋት ላይ ምጽፈው ካለ ኤዲት ማድረገው ካለ ስልክ ምደውለው ካለ እንደዚህ ነገሮችን ከ2 ሰዓት ከ3 ሰዓት በፊት እኔ ብዙ ስራ ሰርቼ አድራለሁ አረፍዳለሁኝ። እና አሰብኩት ምን ያህል ቆሎብኝ እንደነበረ በጠዋት። ከዛ በኋላ ቀኑ ረጅም ነው የሚሆንላችሁ፣ ስራችሁን ትሰራላችሁ፣ ምሽታችሁን በምትፈልጉት ሁኔታ ታሳልፋላችሁ፣ በሰዓቱ ትተኛላችሁ፣ እንደዚህ አይነት ነገር እና እውነትም ተጎድቼ እንደነበረ ያሰብኩት ነገር ነው። ስለዚህ አንዱ ሱሴ በጠዋት መነሳት፣ early መነሳት። ሁለተኛው ሱስ የሆነብኝ ነገር ምንድነው? ውሃ መጠጣት። እኔ የእውነት ነው የምነግራችሁ፣ የእውነት ማለት ነው። በሳምንት 1 ብርጭቆ ላልጠጣ እችላለሁ አስታውሼ። ከሰው ጋር ምግብ ስንበላ ምናምን እንደዚህ ውሃ ላስትም ራሱ በቃ ሶዳ የሆነ ወይ ስፕራይት አምቦ ውሃ በጣም ወዳለው አምቦ ውሃ በቃ ከውሃ ይልቅ በህይወቴ ጠጣው ብዬ የማስበው አምቦ ውሃ ነው፣ በተለይ ካደኩ በኋላ። ስለዚህ እቤት ካለውኝ ያስገድደው በቃ የእውነት ያቀርቡልኝና በስተመጨረሻ ልጠጣ እችላለሁ። ወይም በጣም ትንሽ ብርጭቆ ላይ ትንሽ ነው የምጠጣው። ውሃ በፍጹም የምጠጣ ሰው አልነበርኩም። እና ያው ውሃ የማጠጡ ሰዎች እናስታውቃለን። በቃ እኔ ትንሽ ሰውነቴ ሞላ ያለ ነው ምናምን ወፍራም ነኝ፣ ግን ድርቅ ያልኩኝ ስላችሁ ይሄ ወዝ የሌለው ወፍራም አለ። ወፍራም ወዝ የሌለው ሰው ማለት እኔ ነበርኩኝ። እና ለምንድነው በጣም ዲሃይድሬትድ ነኝ፣ ግን ወፍራም
ከዛ ጋር ተያይዞ የሚመጡ የእውነት ነው ያለማጋነን ኢንፌክሽን፣ ሽንት ኢንፌክሽን፣ ኩላሊት ምናምን ኢንፌክሽን ምናምን ማያጣኝ በጣም ራሴን የሚያመኝ አይነት ሰው ነበርኩኝ እና ሆል ቲንግ ፊክስ የሆነው ውሃ በመጠጣት ነው። ስቲል ስትራግል ያደርገኛል። አሁን 2 ሊትር ከዛ በላይ በሚጠጡ ሰዎች አሉ። እኔ ግን ለእኔ 1 ሊትር ጠጣው ማለት ላይክ ቪክትሪ ለእኔ እና 1 ሊትር ውሃ እንደምንም ግን ራሴን አስገድቼ ነው ደስታ በቃ ዩ ሃቭ ቱ ድሪንክ ዲስ ብዬ ነው እና ለውጡን ምን አየሁት መሰላችሁ? የእውነት ነው ያለማጋነን ሰውነቴ ቀንሶልኛል ሳይል በቃ ለቆኛል። አይ ፊል ሞር ሪላክስድ። አሁን ፊቴ ላይ በጣም ዳርክ ስፖት ምናምን ነበረኝ፣ እነሱ ነገሮች እየተወገዱልኝ ነው። የሆነ የሚሰማችሁ ስሜት አለ፣ የሆነ ቅዝቅዝ የማለት ነገር አለ እየተለማመዳችሁ ስትሄዱ እና ስራዬ ብላችሁ ስቲል እኔ ስራዬ ብዬ እንትን ልለው አልችልም፣ ግን ከዚህኛው ሱስ ግን መውጣት አልፈልግም። በቃ አይ ዋንት ቱ ድሪንክ ዋተር በተቻለኝ መጠን ብዙ። አንዳንድ ጊዜ የእውነት ስጠጣው እዚህ ጋር ይተናነቀኛል፣ ግን መጠጣት እንዳለብኝ ልቤ አምኗል። እና ሁለተኛው መውጣት የማልፈልገው ነገር ወይም በሱስ ብትሉት ደስ የሚለኝ ነገር ምንድነው? ውሃ በደንብ መጠጣት። የእውነት ነው የምላችሁ። እኔ ምናልባት ፌስቡክ፣ ኢንስታግራም ላይ ሄዳችሁ ደስታ ኢትዮጵያ የሚል ፌስቡክ ላይ ደግሞ ደስታ ለመስቀል ብታይ ፒክቸሮች ምናምን ታያላችሁ። የሰውነቴ ለውጥ፣ ፊቴ ላይ ያሉ ነገሮች ለውጥ ምናምን፣ እነሱ ነገሮችን አይ ቲንክ የረዳኝ የማስበው ውሃ መጠጣቴ ነው። ነምበር 2 ሶስተኛ ነገር ፕላኒንግ ማይ ዴይ ፕላን ማድረግ። ፕላኒንግ ማይ ዴይ ስላችሁ በቃ ቀኑ እንደሰጠን ባንኖር ነው የሚሻለው። የሆነ በቃ እንደ ቀኑ መፍሰስ የሚባል አለ አይደለ? ጠዋት እንሄዳለን፣ ስራ እንሄዳለን፣ ሰንበዴ ይደውልልናል፣ ከሱ ጋር ሻይ ቡና እንላለን፣ ደን ስራ ከሰዓት እንገባለን። ስራ ውስጥም ደግሞ የምንሰራው ነገር ፕላን ሊሆን አይደለም፣ ሩቲኖችን እንሰራለን። ደን ደግሞ በታክሲ እንሄዳለን፣ እንቀፋለን፣ ወይም የትሳም ፍሬንድስ ከዛ እንገባለን ምናምን ደግሞ ሰምቲንግ የሆነ ነገር ሀፕን ሲያደርግ ና በእናትን እናምሽን ጨፍር ምናምን አይነት ነገር መሄድ ሌትስ ጎ ዴር ሌትስ ዱ ዳት ምናምን አይነት ስታፎች ነበሩብኝ። እኔ ኢን ደ ሚድል ኦፍ የሆነ ፕላን ምናምን አድርጋችሁ እያለ ወይኔ ደስታ በእናትሽ እንገናኝ ዛሬ እንደዚህ ነው ይሄ ያኳለ ምናምን ብሎ ሲመጣ ሀሳቤን ቅይር አድርጌ ምናምን ያን ያሰብኩትን ያለምኩትን ፕላን ያደረኩትን ነገር ሁሉ ትቼ ወደ ሌላ መሄድ ነው። በጣም በቃ ነው ይሄ ነገር ጊዜያችንን፣ አቅማችንን፣ ጉልበታችንን፣ ገንዘባችንን ጭምር ነው የሚያጠፋብን። ሶ አይ ሃቭ ቱ ፕላን ማይ ዴይ። የእውነት ነው የምነግራችሁ። ከተሻለ ማታ ላይ ፕላን አደርጋለሁ። የማውቀው ስኬጁል ምናምን ካለኝ በቃ ዛሬ ጠዋት ላይ ሄዳለሁ 2 ሰዓት ተኩል እንደዚህ። ኢቨን ዩ ዶንት ሃቭ ቱ ራይት ኢት። በቃ ራሳችሁ እንትናችሁ ላይ እንዳትረሱት ምናምን በሚያስችል ሁኔታ ዩ ሃቭ ቱ ሜክ ኢት አፕ እዚህ ማለት ነው። ስለዚህ እኔ ደስታ እንደዚህ ያደርጋለሁ። ጠዋት ስራ ሄዳለሁ። የምሰራው ደግሞ ኢምፖርታንት የማይቀር እነዚህ ነገሮች ደግሞ አድባለት የተሳናት ሴት። ከዛ በኋላ ደግሞ ምሳዬን ደግሞ እበላለሁኝ ወይ እንደዚህ ያደርጋለሁ ወይ ስኪፕ አደርጋለሁ። ማልበላም ከሆነ አለቀ። ከሰዓት እነዚህ ነገሮች ሰራለሁ። ከሌ ጋር ሄዳለሁ፣ ከሌ እደውላለሁ፣ ከሌን አገኘዋለሁ ምናምን። ወይ ፀጉር ቤት ሄዳለሁ፣ ወይ የሆነ ሾፕ አደርጋለሁ፣ ወይ ግሮሰሪ ይዤ እመጣለሁ አይነት ነገር። ይሄ ፕላን አድርጋችሁ በዛ መሰረት መንቀሳቀስ ነው እንጂ ዘን ሁሉ ነገሮች፣ ሁኔታዎች በሙሉ ወደዚህ የሚጎትቷችሁ ከሆነ እለቱን እንዳባከናችሁ። እኔ በጣም ብዙ እድሜ እንዳባከንኩት ነው የሚሰማኝ ማለት ነው። በቃ የእውነት አባክነዋለሁ እና ምን ሰርቼ አንዳንድ ጊዜ እንደው ሳንወሻሽ ማለት ነው አንዳንድ ጊዜ እንደው ምን ሰርቼ ነው ቀኑ የሄደብኝ ብላችሁ አታውቁ? ምን ሳረገው ነው እለቱ ያለፈው ብላችሁ አታውቁ? ብዙ እለቶቼ እንደዛ ናቸው። ጠዋት እሄዳለሁ ወይ ረፈድ አድርጌ እሄዳለሁ፣ ማታ እመለሳለሁ። ግን ይሄ ነው የሚባል የሚጨበጥ ስራ ሳልሰራ እመጣለሁ። ስለዚህ እዛ የምሄድበት የዋልኩበት ነገር ፕላን ያደርኩት ያላቀርኩት አይነት ነገር ስለነበረ ጀስት አይ ሃቭ ቱ ፕላን ማይ ዴይ። ይሄን አደርጋለሁ፣ ደን በቃ እነዛን ስታረጉ የምትሰሩትን ስራ ቀድማችሁ ስለምታውቁት ዩል ቢ ሞር ፕሮዳክቲቭ በዛ ስራም ላይ ማለት ነው። ስለዚህ እኔ የእውነት ነው የምላችሁ
በጣም ነው ያገዘኝ። ኢት ሄልፕ ሚ በጣም 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 እና ሁሉ ጊዜ ይሄን ምክር ለሰጠኝ ሰው አም ቬሪ ግሬትፉል። ሶ ምናልባት እና ደግሞ ላይክ ብዙዎቻችሁ የምታዩት ነገር ከሆነ የምትሞክሩት አይነት ነገር ከሆነ እውነት ነው ይሄ ነገር አረጋለሁ ከዛ ሰንበዲ ደውሎ ምናምን ሌትስ ዱ ዲስ ኦር ሌትስ ጎ ዴር ቢላችሁ ኖ ይሄ ነገር ማድረግ አለብኝ ብሎ ማለትም መልመድ አለባችሁ። ዝም ብላችሁ ፕላን አድርጋችሁ ከቤት ስለወጣችሁ ሰክሰስፉል ትሆናላችሁ ማለት ሳይሆን ግን አይ ይሄ ነገር ስላለብኝ ሶ ኔክስት ታይም ቀጠሮ ሊያዝልህ ወይም ይሄ እንደዚህ አይነት ነገሮች ሲባል ምን ብዙዎቻችን የቅንጦት ይመስላል፣ ግን ቅንጦት በፍጹም ማለት ነው። እንደውም ቅንጦት ውስጥ ከሚኖሩ ሰዎች የሚያስፈልግን ለኛ ለሀስለሮቹ ነው ብዬ ነው የማስበው። ቢካዝ በደንብ በጊዜያችን በታይማችን በጉልበታችን ነው ሀስል ማድረግ ያለብን እንጂ ልክ እኛ ሀስለሮች ሆነን ግን እንደ በቅንጡ እንደሚኖሩ ሰዎች ነው አክት የምናደርገው ወይም ኑሮችን ማለት ነው። እሱ መሆን የለበትም ብዬ አስባለሁ። ሰው እኔ በጣም ረድቶኛል ብዬ አስባለሁ። ብዙ ነገሮች ለውጥ አምጥቻለሁ እና አይ ላይክ አሁን የተለመደ እንደውም ደስታ ጋር ምናምን ብዙ ሰዎች ደውለው የት ነሽ ነይ እንገናኝ ምናምን ማለት ትተዋል። ቢካዝ እንደዛ አይነት ምላሽ ስለምሰጥ ስለዚህ ፕላን አድርገን ማትገናኙ እንደዚህ አድርገ ሳይሆን you have to plan it ነው ሌላ የሚያጎልባችሁ ነገር እንዳይቀር። የመጨረሻውና እንደው በጣም ለኔ በፍጹም ከዚህ ሱስ ማልወጣውን ነገር የመጨረሻውን ነገር እነግራችኋለሁ። የመጨረሻው ነገር ምንድነው? ግራቲቲዩድ ወይም አመስገኝነት። የእውነት ነው የምላችሁ አብዛኞቻችን በጣም ብዙ ቀዳዳ ነው ያለብን፣ ብዙ ችግር ነው ያለብን። ብንደፍነው በዚህ የሚቀደድ በዚህ ብንሄድ በቃ ላይክ ላይፍ ኢዝ ሃርድ። እውነት ለመናገር ግን በእነዚህ ነገሮች ሁሉ we have to be grateful። የእውነት ነው የምላችሁ አጣንም ነጣንም አገኘንም አላገኘንም ምንም ነገር ተፈጠረ like we have to be grateful ብዬ ነው የማስበው እኔ። እና አልነበርኩም ምን አመስጋኝ ሳይሆን እንደውም በጣም ሮሮ ነው እንትን የምለው ይሄን ሁሉ ተምሬ እንደዚህ like መማሬ ምንድነው የጠቀመኝ ገንዘብ ካላመጣልኝ ይሄን ሁሉ ሰርቼ ወጥቼ ገብቼ ምናምን ለምንድን ነው ኑሮ የሚከብደኝ? እነዚህ ሰዎችን ወርጄ አክብሬ ምናምን ለምንድን ነው እንደዛ አይነት በምላሹ ያላገኘሁት? የማማረርበትና በጣም በቃ የሆነ like I'm grateful የምሆንበት ነገር ብዛቱ ምላችሁ like ብዛቱ so then what ምንድነው ስለተነጫነጭኩኝ ስላማረርኩኝ የሚፈጠርልኝ ነገር ምንድን ነበረ? ምንም በቃ like ኔጌቲቭ ኤነርጂ ነው የነበረው። ስለዚህ like you have to be ደግሞ grateful። አሁን ልክ እንደዚህ ቀላል አድርጎ ነው ያለኝ። በቃ ደግሞ እግዚአብሔር ባለሽ ነገር ምናምን you have to be grateful። የሰጠሽን ፈጣሪ ችንም ነገር የሰጠሽን ፈጣሪ ማመስገን፣ ጤናሽን ስለሰጠሽ አመስግኝ። እዚህ መተሽ በራይድ ምናምን ብቻ ሳይሆን በእግርሽ የመጣሽበትን እግርሽን የሰጠሽን ፈጣሪ አመስግኝ። እግር እኮ ላይኖርሽ ይችል ነበረ፣ አይን ላይኖርሽ ይችል ነበረ፣ እኔ ጋር የምትመጪበት የታክሲ ሳንቲም ላይኖርሽ ይችል ነበረ፣ ከኔ ጋር ቁጭ ብለሽ የምታወሪበትን ኦፖርቹኒቲ ላታገኝ ትችይ ነበረ። ስለዚህ you have a lot of things እና you have to be grateful for that ነው። እውነት ነው ስናስበው ያለን ነገር ነው ሁሌ የሌለን ነገር ነው የሚታየን ብዬ አስባለሁ ጎልቶ። ሰው በያለንን ነገር በቃ እናመስግነው። ጌታዬ አመሰግናለሁ ጤና ስለሰጠኸኝ፣ ቤተሰብ ስለሰጠኸኝ፣ እውቀት ስለሰጠኸኝ እንደዚህ ግን I need more ደግሞ I need more እኔ እጠይቃለሁ ጌታዬ I'm hustler እየታገልኩ ነው እየተጨረጨርኩ ነው ምናምን ግን I need your help all the way ብላችሁ ደግሞ ግን you have to think መጀመሪያ ላይ ምን ማድረግ ነው ያለበት? ማመስገን አለብን። ካመስገንን በኋላ እንጠይቀው። ሰዎችንም እንዲሁ በቃ እናመስግናቸው። ጓደኞቻችን፣ ቤተሰቦቻችንን፣ የስራ ባልደረቦቻችን ሊሆን ይችላል ፌቨር የሰሩልን ያልሰሩልን በቃ very grateful ከሰላማዊ ሰው መሆን ምንም አይደለም። just በቃ በጣም የግራቲቲዩድ የሚባል ነገር ግዴታ ነው በህይወታችሁ ብዬ አስባለሁና እነዚህ ነገሮች እኔ በጣም ጠቅመውኛል ብዬ አስባለሁ። ለውጤን ራሱ አየዋለሁ። የዛሬ 6 ወር የዛሬ ዓመት የነበረችው ደስታ አይደለችም ዛሬ ያለችው። ዛሬ በእነዚህ ቆሜ ፊት ለፊታችሁ ይሄንን ነገር
ለመጀመር ምናምን ያሰብኩት እነዚህ አይነት ሀሳቦች ውስጤ ስለመጡ ስለተነቃቃሁ ነው እንጂ ላይክ እኔ ብዙ አመት ባይሆን ሚዲያው ላይ ሰርቻለሁ። ቲቸር ጽፋለሁ። አይ ሃቭ አ ሎት ኦፍ ፍሬንድስ እንደዚህ በአርት ውስጥ በምን ያሉ ሰዎች ግን ዲሳይድ አድርጎ ወደ ፐብሊክ መውጣት ያለኝን አቅም ያለኝን ኤነርጂ ለሰዎች ማካፈል እዛም ላይክ የሆነ ኔትወርካችንን ተጠቅመን ስራዎችን መፈለግ ማምጣት መስራት በጥሩ ሁኔታ ዴሊቨር የምናደርግበትን ወይ ማሰብ ማሰላሰል የመሳሰሉት ነገሮች ደግሞ ምንድናቸው? ውስጣችን ሰላም ሲሆን ውስጣችን ሲነቃቃ የሚመጡ ነገሮች ናቸው። እና ምናልባት እኔ እነዚህ ነገሮች እንግዲህ በጣም ብዙ ነገሮች ናቸው እንትን የምላቸው ግን በጣም ነው የጠቀመኝ። ስለዚህ ለእኔ ላይክ እንደ ሱስ የሆኑብኝ ወድጄ ፈቅጄ ማንም ሳያስገድደኝ የማደርጋቸው አሁን ግን ራሳቸው እያስገደዱኝ ምክንያቱም ጥሩ ሆነውልኝ ወድጃቸው ያሉ ላይክ በጣም በጠዋት መነሳት፣ ውሃ መጠጣት፣ በጣም ግሬትፉል መሆንና ፕላን ማድረግ ቀንን ለእኔ መሰረታዊ ነገሮች ናቸው። በፍጹም ልወጣቸው ማልፈልጋቸው ነገሮች ናቸው። ሆፕፉሊ እናንተም እንግዲህ ተወዷቸዋላችሁ ብዬ አስባለሁኝ። ስለዚህ እናንተ ደግሞ የምትላቸው እኔ የእውነት ነው ሞካሪ ነኝ። ይጠቅማል ብላችሁ የምትሉትን ነገር ለእኔም ላኩ፣ ጻፉልኝ ኮመንት ላይ፣ ለጓደኞቻችሁን ኮመንት አድርጉ። እስኪ እንመካከር። የእውነት ይጠቅማል ወይ ብናደርጋቸው እኛን ይጎዱናል ወይ ነው። አሁን እኔ ሰው የማይጎዳውን ነገር ቢሞክረውና የሆነ ጀስት በቃ ሞክሮት ቢተወው ራሱ ለኔ ምንም አይደለም። እና እስቲ ሞክሯቸው። መጀመሪያ ይጎዳሉ አይጎዱ የሚለውን ነገር እነጋገር። እኔ አም ዴድ ሹር እንደማይጎዱ ግን እናንተ ደግሞ የማይጎዱ ከሆነ እስኪ እኔ ተጠቅሜበታለሁ፣ እኔ የመከረ ወዳጄ ተጠቅሞበታል፣ ብዙ ሰዎች በፕላን በቅድ ነው የሚመሩት እነሱ ተጠቅመንበታል ሲሉ ሰምቻለሁ። እስቲ እናንተ ሞክሩት። ደን ደግሞ ዊል ዲስከስ አባውት የዛሬው ቲፓችን ይሄ ነው። በጣም ነው የምወዳችሁ። እንዳትረሱ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ። እወዳችኋለሁ።